ባይሆንማ ኖሮ አበሾች በስልጣኔ ወደ ኋላ መቅረታችሁ ብቻ ሳይሆን ቀልድ የማይገባችሁ ደረቅ ፍጥረታች መሆናችሁን እንድረዳ ያደርገኝም ነበር። አልገባኝም። እርሶ አበሻ አይደሉም እንዴ? በፍጹም አይደለም። ትውልዴ ሀበሻ ነው እንጂ ምንም የሀበሻ አይደለም። ከሆነ በጣም ያሳዝናል። እንግዲህ የሚያሳዝነው አንቺን የመሰለች ቆንጆ ልጅ ጨለማ አፍሪካ ውስጥ መፈጠሯ። ይገርሞታል ፕሮፌሰር። ህይወትዬ ከልጅነቷ ጀምሮ በቃ አንድ ነገር ነገሯት ሰጧት ማለት ጭንቅላቷ በቃ እንደ ኮምፒውተር ነው በቃ ለቀም አድርጋ የምትይዘው። ተናግረሽ ልብሽ ወልቋል። ይኸውልሽ የኔ ቆንጆ፣ አንቺን የመሰለች ቆንጆ ኢትዮጵያ ውስጥ መፈጠሯ ነው የሚያሳዝነው። አይዞሽ፣ በክብር ወስድሽና ከሚመጡኝ ሰዎች ጋር አቀላቅልሻለሁ። ስላሰቡልኝ በጣም አመሰግናለሁ። ግን ከትልቅ ይቅርታ ጋር እንኳን አይደለም ከርሶ ጋር አንድ ላይ ውጭ ሀገር ልሄድ ይቀርና ደግሜ ላገኘትም አልፈልግም። በጣም ከትልቅ ይቅርታ። ቆይ ህይወት እንዴ አንቺ ደረጋቤ አንድ ነገር ልንገሩት። እርሶ እንደሚሏት ኢትዮጵያ ኋላ ቀር ሀገር አይደለች፣ የዘመናዊ ስልጣኔ ጀማሪ እንጂ። ደረጋቤ ቆይ እስቲ። በጣም ያሳዝናል። ካዘኑ ለራስዎት ነው ማዘን ያለበት። ማንነቱን እየረሳ በሰው ሀገር ለሚንከራተት ሰው ነው መታዘን ያለበት። እንዴ ህይወት ያረ ተረጋጋ። እንዴ ምን እንደሚሉ እየሰማሻችሁ አይደል እንዴ? አበሻነት ማለት ለኔ ጌጤ ነው፣ ኢትዮጵያዊነት ኩራቴ ነው። እግዚአብሔር እድል ሰጥቶኝ እንኳን ደግመሽ የትፈጠራለሽ ቢለኝ ደግሜ ኢትዮጵያ ሆኜ ነው የምፈጠረው። ቆይ አንቺ